ዛሬ በዚህ ቪዲዮ ስለ ወር አበባ ዑደት እናያለን። በተለይ የወር አበባ ሂደትን የሚጠቁሙ ነገሮች ምንድን ናቸው? እንዲሁም የወር አበባ አፈሳሰስ ሁኔታስ ምን ይመስላል? በወር አበባ ጊዜ የሚከሰት ህመም ምንድን ነው? የወር አበባ ቀለምስ ምንን ያመለክታል? እንዲሁም የወር አበባ ዑደት ድግግሞሽስ ምንድን ነው? የወር አበባ ካቆመ በኋላ ደም መፍሰስ የሚሉትን ዛሬ በዚህ ቪዲዮ የማስረዳችሁ ይሆናል። እስከ ዝግጅት ፍጻሜ አብራችሁን ቆዩ። እመኑኝ ይሄን አካውንቴን ፎሎ ብታደርጉ በየጊዜው የሚገራርሙ የጤና መረጃዎችን ወደ እናንተ የማጋራችሁ ይሆናል ማለት ነው። እንግዲህ ከመጀመሪያው ስናይ ከ7 ቀን በላይ የሚቆይ የወር አበባ ደም መፍሰስና በጣም ትንሽ ደም መፍሰስ ካለ ጤናማ እንዳልሆነ ይጠቁመናል። አንድ ሴት ከ2 ሰዓት ባነሰ ጊዜ ውስጥ የንጽህና መጠበቂያ የሚያስቀይር የደም መፍሰስ ካለ የደም ማነስ፣ የማህፀን ግድግዳ እብጠት፣ የማህፀን በር ላይ ወይም ደግሞ ማህፀን ውስጥ እጢ እንዲከሰት ሊያደርግ ይችላል። ለመሆኑ በወር አበባ ጊዜ የሚከሰት ህመም ምንድን ነው? በወር አበባ ጊዜ የሚከሰተው የሆድ ቁርጠት ሲሆን ይህ ህመም በወር አበባ ጊዜ የማህፀን ግድግዳዎች መፍረስ ወይም ደግሞ መፍሰስ ነው። ይህ መጠነኛ ህመም የፕሮስታግላንዲን ሆርሞን ሲበዛ ይከሰታል። በታችኛው የሆድ ክፍል ላይ ከባድ የቁርጠት ህመም ካለ ከፍተኛ የጤና ችግር እንዳለ ይጠቁማል። ይህ ችግር ኢንዶሜትሪዮሲስ በመባል የሚታወቅ ሲሆን የማህፀን ግድግዳ ህዋሶች ከማህፀን ውጭ በማደጋቸው ምክንያት የወር አበባ በሚፈስበት ጊዜ የሚፈስበት ቦታ ስለሚያጣ ህመም እንዲከሰት ያደርጋል። ሌላው የወር አበባ ቀለም ነው። በተለይ ጠቆር ያለ ወይነ ጠጅ ቀለም ያለው የወር አበባ ከፍተኛ የኤስትሮጅን መጠን እንዳለ ያመለክታል። የዚህ ሆርሞን መብዛት የማህፀን ግድግዳ እንዲወፍር ያደርጋል። ሌላው የእንጆሪ ቀለም ሮዝ ቀለም ያለው የወር አበባ በጣም ዝቅተኛ ሆነ ኤስትሮጅን መጠን እንዳለ ያሳያል። የእነዚህ ሆርሞን ማነስ የብልት መድረቅ፣ የፀጉር መነቃቀል፣ ከፍተኛ የድካም ስሜት፣ የወር አበባ መዛባትና በግንኙነት ጊዜ እርካታ ላይ አለመድረስን ያስከትላል። የወር አበባ ቀይ ቀለም ሲኖረው ጤነኛ የሚባለው ነው። ጊዜውን ጠብቆ መፍሰስ ይጀምርና ጊዜውን ጠብቆ ደግሞ ይቆማል ማለት ነው። ሌላው የወር አበባ ዑደት ድግግሞሽ የምንለው ነው። የወር አበባ በመጀመሪያ ካዩበት ከ21 እስከ 35 ቀናቶች የሚመጣ ሲሆን ከ2 ወይም ደግሞ እስከ 7 ቀናት የወር አበባ መፍሰስ ጤናማ ዑደትን ያሳያል። አንድ ሴት ልጅ የወር አበባ ከ2 ቀን ጀምሮ እስከ 7 ቀን ያለው ኖርማል ጤናማ ነው። ግን ከ2 ቀን በታች ወይም ደግሞ ከ7 ቀን በላይ ከሆነ ግን ጤናማ ያልሆነ የወር አበባ በመባል ይታወቃል። ሌላው የወር አበባ የሚመጣበትና የሚቆይበት ቀን የተዘበራረቀ ሊሆን የሚችለው ከፍተኛ የሆነ የሰውነት ክብደት መጨመር ወይም ደግሞ መቀነስ፣ ጭንቀት፣ የወሊድ መከላከያ ዘዴዎች፣ የማህፀን ችግር፣ የሆርሞን መዛባት፣ ለካንሰር የሚሰጡ መድኃኒቶችና የመሳሰሉት እንደ ችግር ሊጠቀሱ ይችላሉ ማለት ነው። ሌላው እንግዲህ የወር አበባ ካቆመ በኋላ ደም መፍሰስ ነው። በተለይ የወር አበባ ፈሶኝ ጨርሻለሁ ብሎ ካሰቡ በኋላ እንደገና እየተቆራረጠ መፍሰስ ይጀምራል። የወሊድ መቆጣጠሪያ ለሚወስዱ ሴቶች የወር አበባ ፈሶ ካቆመ በኋላ እንደገና መፍሰስ ጤናማ ነው። ነገር ግን ምንም አይነት የወሊድ መቆጣጠሪያ ሳይወስዱ የሚፈስ ከሆነ ግን የጤና እክሎች እንዳሉ ያመላክታል። የወር አበባ ዑደት ከተዛባ ማለትም ደግሞ ቶሎ ቶሎ ከመጣ ረዘም ላለ ጊዜ ሳይመጣ ከቆየ የተባባሰ የህመም ስሜት ከተሰማችሁ መጠኑ የበዛ ደም መፍሰስና ረዘም ላለ ቀን የሚፈስ ከሆነ በአስቸኳይ ወደ ሕክምና ተቋም መሄድ ያስፈልጋል ማለት ነው። የተወደዳችሁና የተከበራችሁ የቲክቶክ አካውንት ቤተሰቦች ለዛሬ ብታዳምጡት ያልኩት ከወር አበባ ጋር በተገናኘ ይሄ ነበረ። ነገ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዛ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልሳለሁ። መልካም ጊዜ